ተመልካቾቻችን እየተከታተላችሁ ያላችሁ ጄሉ ሚዲያና ኮሙኒኬሽን ከኢቢኤስ ቴሌቪዥን ጋር በመተባበር የሚያቀርበው ልዩ የበዓል ዝግጅት ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ዳርሰማ እንግዲህ ከረመዳን የአንድ ወር ድባብ ተመልሰን ተገናኝተናል። ነሽዳውም ጥሩ ነበር። ጥሩ የአንድ ወር ድባብ ምን እንደሚመስል እንደተከታተሉ ተስፋ እናደርጋለን። ቀጣዩ ዝግጅት አንድ እንግዳ ነው የምንጋብዘው። እንግዳችን መሐመድ የሱፍ ይባላል። አቶ መሐመድ የሱፍ በንግድ ስራ ላይ ያሉ የሚታወቁ ናቸው። ነገር ግን ከዛ ባለፈ በሚያነሷቸው የተለያዩ አመለካከቶች፣ አስተሳሰቦች ይታወቃሉ። በቅርቡም አንድ ሀሳብ ይዘው መጥተዋል። በተለይ የአፍሪካኒዝምን የጥቁሩ ማህበረሰብ መብት የማስከበር የኋላ ያለፉ ታሪኮቻችንን ወደፊት አምጥቶ የማስተዋወቅ በዓለማችንም በአፍሪካም የተደረጉ አበይት ክስተቶችና ታሪኮች የአፍሪካውያን ነው የሚል ሀሳብ ይዘው የተለያዩ ነገሮችን ለመስራት እየመጡ ነው። እሳቸውን እንግዳ ብናደርግ ጥሩ ነው። እንደውም እኔ ሁለት ነገር ይታየኛል እዚህ ላይ። አንደኛ ከዚህ በፊት በእኛ ሀገር ነጋዴ ሲባል ያልተማረ ንግዱን ገንዘብ ማሳደድ ብቻ አድርገን ነው ብዙዎቻችን የምንገምተው። በትምህርት ያልተሳካላቸው ወይንም ደግሞ ውርስ የወረሱ ሰዎች ወደ ንግዱ እንዲሳተፉ የሚደረግ አድርገን ነበር የምንገምተው። ግን በጣም የተማሩ አዳዲስ ሀሳብ የሚያፈልቁ ለሀገር አይደለም ለአህጉራዊ አመለካከት ያላቸው ነጋዴዎቻችን ስናይ ደግሞ አሁን በጣም ደስ ይለናል። እኚህ እንግዳ የሚገርም ሀሳብ ነው ያመጡት። ተመልካቾቻችንም የተለየ ነገር ይመለከታሉ ብዬ አስባለሁ። በተለይም ከዚህ በሚያነሷቸው ሀሳቦች እሳቸውን ዛሬ እንግዳ ማድረጋችን እንደውም በጣም እድለኛ ነን ብዬ ነው የማስበው። በጣም ጥሩ። ከአፍታ ቆይታ በኋላ እንግዳችን እዚህ እናገኛቸዋለን። አብራችሁን ቆዩ። ተመልካቾቻችን እየተከታተላችሁ ያላችሁት ጄሉ ሚዲያና ኮሙኒኬሽን ከኢቢኤስ ቴሌቪዥን ጋር በመተባበር የሚያዘጋጀው ልዩ የበዓል ዝግጅት ነው። ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በበዓሉ ምክንያት በእረፍት ላይ ያላችሁ የሌሎች እምነት ተከታዮችም መልካም የእረፍት ጊዜ እንዲሆንላችሁ በድጋሚ እንመኛለን። ቀደም ሲል እንዳስተዋውቅ ነው እንግዳችን አቶ መሐመድ የሱፍ ናቸው። እንግዲህ በእድሜ አንቱ ብለን ከመጥራት ይልቅ ለመጫወትም እንዲያመች ካለን ቀረቤታም አንጻር አንተ እያለን ብንጠራ የሚፈቅዱልን ይመስለኛል። ስለዚህ አቶ መሐመድ የዋን አፍሪካ መስራች ናቸው። ዛሬ እንግዳ ያደረግናቸው በዚህ ሀሳብ አሁን በቅርቡ የአፍሪካ ህብረት 60ኛ ዓመቱን ያከብራል። እሱን በተመለከተና ካቀዷቸው ፕሮጀክቶች አንጻር የተወሰነ ሀሳብ እናነሳለን። በዋናነት ግን ከዚህ ከዋን አፍሪካ ሀሳብ ጋር በተገናኘ የሚያነሷቸው ለየት ያሉ አስተሳሰቦችን፣ አመለካከቶችን እያነሳን የምንጨዋወት ይሆናል። ጥሩ ጊዜ እንደሚሆን ተስፋ አድርጋለሁ። እንኳን ደህና መጡ። መልካም በዓል። እንኳን ደህና ቆያችሁኝ። መልካም በዓል። ነጋዴ ነዎት? ነጋዴ ብዙ ጊዜ የትርፍ ነገር ላይ ነው የሚያተኩረው። መነገድ ማለት እንግዲህ የሆነ ነገር አድርጎ ከዛ የሚገኝ ነገርን እንደገና ወደ ሌላ መለወጥ ነው መነገድ። መነገድና ይሄ ዋን አፍሪካ ምን አገናኘው? ያው እንደሚታወቀው እኔ ኢትዮጵያዊ ነኝ። ኢትዮጵያ አንድ የምታወቅበት በአፍሪካ ዙሪያ ትልቅ አስተዋጽኦ ያበረከተችው ለነጻነታችን ተምሳሌት የሆነ አንድ የታሪክ አጋጣሚ አለ። እሱም አድዋ ነው። ነገር ግን ከዳይሬክት ስሌቨሪ ወጥተን ከቀጥተኛ ባርነት ወጥተን ወደ ኢኮኖሚ ባርነት ተሸጋግረናል። አነሰም አደገም ወደን ልጆቻችንን ለሌሎች እየገበርን ባሪያ እያደረግን ነው። ምክንያቱም ድሃ ስለሆነን ነው። ለምሳሌ ልጆቻችንን ወደ አረብ ሀገራት ወይም ወደ አውሮፓ ሀገራት እየላክን ስሌቭ እያደረግናቸው ነው፣ ወይም ባሪያ እያደረግናቸው ነው። ይህም ደግሞ ድሃ በመሆናችን ነው። ስለዚህ የዋን አፍሪካ ዋናው ዓላማ ኢትዮጵያ የዲፕሎማሲ የአፍሪካ መቀመጫነቷ እንደተጠበቀ ሆኖ በአሁኑ ከዚህ ወዲያ ደግሞ በኢንቨስትመንት በኢኮኖሚ የአፍሪካ መናኸሪያ እንድትሆን ዋን አፍሪካ ዓላማው አድርጎ የተነሳ ተቋም ነው ማለት ነው። ልክ እንደነገርኳችሁ በአሁኑ ሰዓት የአፍሪካ ህብረት ከተመሰረተ 60ኛ ዓመቱ ነው ዘንድሮ። በ1963 ዓመተ ምህረት በአባቶቻችን በአፄ ኃይለ ሥላሴ፣ በነ ጆሞ ኬንያታ፣ በጋናው kwame nkrumah ወይም ደግሞ በቱኒዚያም ሀቢብ ቦርጊባ ወይም ደግሞ በአልጄሪያው
አህመድ ቤን ቤላ እንዲሁም በሴኮቱሬው ኦፍ ጊኒ የተመሰረተችበት 60ኛ ዓመቱ ነው። ነገር ግን በ60ኛ ዓመቱን በርካታ ስራዎች መሪዎቻችን ለመስራት ጥረት እያደረጉ ቢሆንም የሚፈለገውን ያክል ለአፍሪካ አስተዋጽኦ እያበረከትን አይደለም። ለምሳሌ ከ30 ዓመት በኋላ የተመሰረተው የአፍሪካ ህብረት ጋር ብናወዳድረው የአውሮፓ ህብረት ጋር ብናወዳድረው የአውሮፓ ህብረት በ1993 ነው የተቋቋመው እንደ አውሮፓ አቆጣጠር። የ30 ዓመት እድሜ ነው ያለው። ከአፍሪካ ህብረት በ30 ዓመት ያንሳል። ነገር ግን አትሊስት ከረንሲያቸውን ወይም የገንዘብ ኖታቸውን አንድ አድርገዋል፣ ወይም ደግሞ ቪዛቸውንም እንደዚሁ አንድ አድርገዋል። ስለዚህ አፍሪካውያኖች እዛ ለመድረስና ከዚያ የተሻለ ስራ ለመስራት በርካታ ነገሮች እንደሚጠብቀን አውቀን ይህንን የኢንቨስትመንትና የቢዝነስ ሀብ የማድረጉን ስራ ለመስራት የተቋቋመ ድርጅት ተቋም ነው ማለት ነው ዋን አፍሪካ። አሁን ምን እየሰራችሁ ነው? ምን አቅዳችኋል? አሁን በቅርቡ አሁን 60ኛ ዓመቱን ምክንያት በማድረግ አንደኛ ይህንን ትልቅ ታሪካዊ ኢቨንት እናከብራለን። በተጨማሪም ደግሞ አፍሪካን ከሚድል ኢስት ጋር የሚያገናኝ አንደኛው ፌዝ ገልፍ አፍሪካን ኤክስፖ የሚል ኤክስፖ እናዘጋጃለን። ሁለተኛው የአፍሪካን 54ቱን ነጋዴዎች ከቻይና ነጋዴዎች ጋር የሚያገናኝ ቻይኒዝ አፍሪካን ኤክስፖ የሚል ሁለተኛው ፌዝ የያዘ። ሶስተኛው የቱርክ ነጋዴዎችን ከ54ቱ የአፍሪካ ነጋዴዎች ጋር የሚያገናኝ። አራተኛው ወርልድ ሚት አፍሪካ የአውሮፓና የአሜሪካ ነጋዴዎች ከ54ቱ የአፍሪካ ነጋዴዎች ጋር የአፍሪካ መዲና አዲስ አበባችን ላይ የሚያገናኝ ትልቅ ኤክስፖ ዋን አፍሪካ ኤክስፖ የሚባል እያዘጋጀን እንገኛለን። አፍሪካ ውስጥ ያሉ ሀገራትን እና ህዝቦቿን ነው የሚወክለው። ጥቁር ስንል ግን ከአፍሪካ ውጭ ያሉ ሰዎችን፣ ህዝቦችን ሁሉ ሊያጠቃልል ይችላል። እንደ አፍሪካ ከመካከለኛው ምስራቅ፣ እንደ አፍሪካ ከአረብ፣ እንደ አፍሪካ ከሌላው ዓለም ጋር ምን የሚያገናኝና የሚያስተሳስረን ነገር አለ? እኔ የማምነው እንደ አንድ ኢትዮጵያዊና እንደ አንድ አፍሪካዊ እኔ የማምነው አፍሪካዊነት የሁሉ ነገር ቁልፍ ነው። ዓለም ላይ ያሉ ችግሮች የሚከሰቱት ለአፍሪካ ተገቢውን ቦታ ባለመስጠት ነው። መፍትሄያቸው ደግሞ ለአፍሪካ ተገቢውን ቦታ በመስጠት ነው። ለእኔ ቅድም የጠቀስካቸው አገራቶች አንድ ባንድ ብዘረዝርልህ፣ ለምሳሌ ሚድል ኢስት አፍሪካ። ሚድል ኢስት 17 ገደማ ሀገራቶችን የሚይዝ ነው። ለምሳሌ ሚድል ኢስት ብለን አርቀን የምናስበው ሚድል ኢስት ምን ያክል ቅርብ እንደሆነ ለማነጻጸር ያክል ከማላዊ ድንበር ወይም ከሞዛምቢክ ድንበር እስከ ማዳጋስካር 1500 ኪሎ ሜትር አለው። ዘኒረስት የሚባለው ወይም ደግሞ ቅርብ የሚባለው ደሴት 400 ኪሎ ሜትር ይርቃል። ይህም ሆኖ ማዳጋስካርን አፍሪካ እያልን ከአሰብና ጅቡቲ 33 ኪሎ ሜትር በባህር የምትርቀዋን የመንን ሚድል ኢስት ብለን አርቀን እናስባታለን። ይህም እኛ ሚድል ኢስትን አርቀን የማሰባችን ውጤት በቢዝነስና በኢንቨስትመንት ተጠቃሚ እንዳንሆን አድርጎናል። ለምሳሌ ፎርሚ ለእኔ ሚድል ኢስት ኢዝ አፍሪካ። ምክንያቱም እያንዳንዱ የሚድል ኢስት ሀገራት ጥቁር ዜጎች አሉት። ከኔና ካንተ የጠቆሩ ጥቁር ዜጎች አሉት፣ ኔቲቭ ዜጎች አሉት። ከዚያም ባሻገር የአረቦችን አመጣጥ ስትመለከት ለምሳሌ የአብርሃም ልጆች እስማኤላውያንና ይስሐቃውያንን በምትመለከትበት ሰዓት ላይ አረቦች እስማኤላውያን ናቸው። እስማኤላውያኖች ደግሞ የጥቁር ደም አለባቸው፣ የጥቁር አፍሪካዊ ደም አለባቸው። በማን ከአጋር ደም የሚቀዳ የጥቁር አፍሪካዊ ደም አለባቸው። አጋር ማለት በመጽሐፍ ቅዱስ ወይም ደግሞ በቁርአን ከነቢዩላህ ኢብራሂም ወይም ከአብርሃም ሚስቶች መካከል አንዷ። ዛሬ የእስልምና ሃይማኖት የዒድ አልፈጥርን በዓል እያከበርን ነው። እንግዲህ ነቢዩ መሐመድ ኢዝ ግራንድ ሰን ኦፍ ብላክ አፍሪካን ስሌቭ ውመን። ነቢዩ መሐመድ የጥቁር አፍሪካዊቷ አጋር ባሪያ ነች፣ አፍሪካዊ ነች፣ ጥቁር ነች። ያው እንደሚታወቀው ግብፃዊት ነች። በመጽሐፍ ቅዱስ ሆነ በቁርአን ቼክ ማድረግ የሚቻለው ነገር ነው። ስለዚህ የእሷ ልጅ ማን ነው? እስማኤል ነው። የእስማኤል ልጅ ቀደር ይባላል ወይም ቀደር ይባላል። ቀደር ብላክ ማለት ነው ትርጉሙ ራሱ። የአረቦች ደም ከዛ የሚቀዳ ነው። እያንዳንዱ አረብ ከ30% በላይ በዲኤንኤ የጥቁር ደም አለበት። ስለዚህ እኛ ይህን አጋጣሚ በመጠቀም ያለን ጂኦግራፊያዊ ቀረቤታ እንዲሁም የዘር ቅርርብ፣ የቋንቋ ቅርርብ በመጠቀም ኢንቨስትመንታችንን አብሮ የመስራት የንግድ ክህሎቶቻችንን ወደ መላው ዓለም ማድረግ አለብን ማለት ነው። ይህም በምናደርግበት ሰዓት ላይ የሚያጋጥመን ችግር ምንድን ነው? አሁን በመላው ዓለም የሚገኙ ነጋዴዎችን ወደ ኢትዮጵያ ነው፣ ወደ አፍሪካ ነው፣ ወደ ኢትዮጵያ ነው ብለን በምንጠራበት ሰዓት ላይ የሚያጋጥመን ምንድን ነው? የአፍሪካ ሰላም የተጠበቀ አለመሆን ነው። ቀደም ሲልም አውርቼዋለሁ ይሄን ነገር። ሰላም እንደ ነጋዴ የሚሸጥ እቃ ነው። ሰላም ይሸጣል። ወደ አፍሪካ ነው ስትል ሰላም አለ ወይ ነው ብለህ የምትጠይቀው። የሚሸጥ እቃ ደግሞ መጠበቅ አለበት። እኛ ነጋዴዎች፣ እኔ ፈርኒቸር ነጋዴ ነበርኩኝ ከዚህ ቀደም። የሚሸጥ ፈርኒቸር ላይ ሰው ሲቀመጥ ተነስ የሚሸጥ እቃ ነው እንላለን። ምክንያቱም
እኔ እንደነገርኩ ነጋዴ ነኝ፣ ፖለቲከኛ አይደለሁም ወይም ደግሞ ሂስቶሪያን አይደለሁም። ነጋዴ ነኝ። የሚሸጥ ዕቃ አውቃለሁ። ሰላም እንደሚሸጥ አውቃለሁ። ዱባይ ሰላሟን ሸጣ ከሚድል ኢስት ሁለተኛውን ግዙፍ ኢኮኖሚ ገንብታለች። ከሳውዲ አረቢያ ቀጥላ ግዙፍ ኢኮኖሚ የዩናይትድ አረብ ኤሚሬት ነው። ይህም ሰላሟን በማስጠበቋ ከመላው ዓለም ሰዎች ለመዝናናት ኢንቨስት ለማድረግ ተመራጭ አድርገዋታል። ሀገራችን ከዱባይ ወይም ከዩናይትድ አረብ ኤሚሬት የተሻለ የአየር ጸባይ፣ ምቹ የሆነ ተግባቢ በርካታ ህዝብ፣ ለስራ ሬዲ የሆነ ወጣት ህዝብ እያለን ሰላም ባለመኖራችን ምክንያት የሚሸጠው ዕቃ በመበላሸት ምክንያት በርካታ ነገሮችን እያጣን ስለሆነ የሚሸጥ ዕቃ በጥንቃቄ መጠበቅ ያለበት ስለሆነ ማለት። እስኪ ከኢኮኖሚ ጉዳይ ጋር አንድ ነገር እናንሳ እዚህ ላይ። ምናልባት እንግዲህ እርስዎ እንደገለጹት ከሆነ 60ኛውን ዓመት የአፍሪካ ህብረትን ዓመታዊ ዝግጅትም በተመለከተ አንድ ሲምፖዚየም ወይ ትልቅ ፕሮጀክት ቀርጻችሁ እየተነቃነቃችሁ ነው። ይሄ እንግዲህ ከንግድ ጋር የተያያዘ ነው። ከዛ ባሻገር ሰላም የሚሸጥ ነው ዕቃ ነው ያላችሁት። የአፍሪካ ደግሞ እድገት ወደ ድህነት አዘቅት ውስጥ በጣም የሚከተታት ድህነቷን ብቻም አይደለም፣ ሀብታም ናት አፍሪካ። ሁላችንም እንደምናውቀው ያሏት ነገሮች እሷን አይደለም ዓለምን ማስተዳደር የሚችል ሀብት አላት በውስጧ የያዘችው። ግን እነዚህን የከርሰ ምድር ፍሬዎቿን ተጠቃሚ እንዳትሆን ግን ምዕራባውያን እጅግ በረቀቀ መንገድ ከቅኝ ግዛት ዘመን በጣም በጠለቀ መንገድ እርስ በርስ እያባሉት ከፍተኛ ጦርነት ውስጥ ነው ያለው እና እንዴት ነው ይሄን መከላከል የምትችሉት? ስለ ሰላም ጥቁሮችን በዓለም ላይ የሚገኙትን ሁሉ ጥቁሮች ለማስተባበር ነው ጥረት እያደረጋችሁ ያላችሁት። ሌላው ቢቀር በአፍሪካ ውስጥ ምስራቅ አፍሪካ የራሳቸው የኢኮኖሚ ማዕከል ለመስራት ጥረት እየተደረገ ነው። ብዙ ዓመት ፈጅቷል፣ አልተሳካም። የደቡብ አፍሪካ ኮሜሳ ምናልባት የተወሰኑ ነገሮችን አድርጎ ሊሆን ይችላል። ሌሎችም እንደዚህ እየሞከሩ ነው። እነዚህን እንኳን አስተባብሮ በአህጉር ደረጃ አይደለም በምስራቅ በምዕራብ ደረጃ እንኳን ማስተካከል አልተቻለም። እንዴት አድርጋችሁ ነው ይህንን ነገር ሙሉ በሙሉ ኢኮኖሚውን የአፍሪካን ኢኮኖሚ ከፍ ማድረግ የምትችሉት? እንዴት ነው የምዕራባውያኑስ ጡንቻስ እንዴት አያችሁት እናንተ? በአሁኑ ሰዓት በማንም የምናሳበት ጊዜ ላይ አይደለም ያለ ነው። እንደገለጽኩልህ የአፍሪካ ጂዲፒ 3.1 ትሪሊዮን ዶላር ነው። አጠቃላይ የ54 አፍሪካ ሀገራት ተደምሮ ማለት ነው። የአንድ የጀርመን ጂዲፒ 4.2 ትሪሊዮን ዶላር ነው። በ1 ትሪሊዮን ዶላር ጀርመን ትበልጠናለች። የአፍሪካና የፈረንሳይ ጂዲፒ እኩል ነው። ነገር ግን ይሄ ከየት የሚያገኙት አይደለም። አንድ ሰላማቸውን በመጠበቅ ሁለት ከአፍሪካ በተወሰደ ሀብት ነው። ስለዚህ እኛ አፍሪካውያኖች ለአህጉራችን ለጥቁርነታችን ዘብ መቆም አለብን። ሌላ መታወቅ ያለበት ነገር አፍሪካ 6ኛ የአፍሪካ ክፍል አፍሪካን ዲያስፖራ የምንለው ብራዚል፣ ፔሩ፣ ጓቲማላ፣ ኩባ፣ ሚድል ኢስት ቅድም እንደገለጽኩልህ ጃማይካ፣ ሃይቲ የሚገኙ ጥቁሮችን የሚያካተት ሲሆን ህንድና ቻይና ድረስ ሳይቀር የሚገኙ ጥቁሮችን ያካተተ ትልቅ ንቅናቄ በመፍጠር የሰላምን አስፈላጊነት አዌርነስ በማጉላት ኢትዮጵያን አዲስ አበባን የቢዝነስና የኢንቨስትመንት መናኸሪያ በማድረግ ከዚያም ባሻገር አፍሪካውያኖችን አሁን ካለባቸው የኢኮኖሚ ባርነት አሁን የኢኮኖሚ ኮሎናይዜሽን ኤራ ነው። ስለዚህ ከዛ ባርነት የአዲሱ ትውልድ ያወጣል የሚል ጽኑ እምነት አለን። በዚያም ዙሪያ ላይ ጠንክረን እየሰራንበት ነው። ውጤት እናመጣለን ብዬ አምናለሁ። አቶ መሐመድ ይህ ሀሳብ በጣም ጥሩ ይመስለኛል። ግን እንዴት አድርጎ ይህን ሀሳብ ሌሎች ላይ ማጋባት ይቻላል? የሁሉም ማድረግ ይቻላል? ይህና ተጨማሪ ሀሳብ ተጨምርልንና በዚሁ ብናጠቃለሁ። አንድ አብረህ እንድታይልኝ የምፈልገው ለምሳሌ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል እንድትሆን ነው የምትፈልጉት። ሌሎች አፍሪካውያንስ በዚህ ሀሳብ የመስማማታቸው ነገር ከእናንተ ፕሮጀክት ጋር አብረው የሚሰሩ የአፍሪካ ሀገሮች አሉ ወይ? በዚህ በኩል ሲያደረጋችሁት እንቅስቃሴ አለ ወይንስ ኢትዮጵያውያን ብቻ ይህን በማሰባቸው ይህን እናሳካለን ብላችሁ ነው ያሰባችሁት? እኛ ከ54ቱም የአፍሪካ ሀገራትን እንደ ሀገራችን ነው የምናየው። ለሁሉም የአፍሪካ ሀገራት እኩል እንሰራለን። ዛሬ እኔ ለማደግ ማሊያዊ ያለው ወንድሜ ማደግ አለበት። እኔ ለማደግ ደቡብ አፍሪካ ያለው ወንድሜ ማደግ አለበት። ምክንያቱም ዊ ሼር ሴም ሲስተም ዊ ሼር ሴም ኮንቲኔንት፣ አንድ አህጉር ነው የምንጋራው። አንድ ጆሮ ብቻውን ሊያድግ አይችልም። አንድ እጄ ብቻውን ሊያድግ አይችልም። ሁላችንም የየራሳችንን ሚና በመጫወት 54ቱም ሀገር ላይ የኢንቨስትመንትና የቢዝነስ እንቅስቃሴ የተለያየ ዘርፍ የቢዝነስና የኢንቨስትመንት እንቅስቃሴ እንዲኖር በማድረግ አህጉራችንን በማሳደግ በተጨማሪም ደግሞ ኢትዮጵያችንን የማሳደግ ዓላማ ያለው ነው ዋን አፍሪካ። ሀሳቡንስ እንደዚህ ወደ ሌሎች ማጋባት ይቻላል? ይሄ ሀሳብ ሌሎች ጋር ማድረስ፣ የሁሉም ማድረግ፣ ይሄ ሀሳብ እንዲሸጥ ማድረግ፣ እንዲጠበቅ ማድረግ እንዴት ይቻላል? አሁን የአፍሪካ ወጣቶች ፓርላማ ከዚህ ቀደም የተቋቋመው አለ። ነገር ግን በመዳከም ደረጃ ያለ ኢቭን የአፍሪካ ህጻናቶችን ፓርላማ ጭምር እናቋቁማለን። አዲሱን ትውልድ ስለ አፍሪካ በቂ ግንዛቤ እንዲኖረው የምዕራባውያኑን ተጽዕኖ እንዲቋቋም በማድረግና
አሁን ያለውን ዓለም ላይ ያለውን የኢኮኖሚ አሻጥርን እንዲያውቅ በማድረግ ለአህጉሩ ለአገሩ እንዲሰራ በማድረግ ዛሬ እኔ አፍሪካ ውስጥ እንደ ልብ ተንቀሳቀሽ የሚሰራበት እድል ካለ ሌላው መጥቶ አፍሪካ ላይ እንደ ልብ የሚሰራበት እድል የሚፈጠር ከሆነ አፍሪካ ማሳደግ ይቻላል። ዛሬ ግን አገራችን ላይ እንደ ልብ የምንንቀሳቀስበት እድል እየጠበበ የመጣበት ጊዜ ላይ ስለሆነ ያለ ነው። ያንን እንዲያስተካክሉ ከሚመለከታቸው አካላት ጋር ተቀራርበው በመስራት ችግሩን እንፈታለን ብለን አዎንታዊ አስተሳሰብ ይዘን የተነሳ ነው። ምናልባት እንደ መንግስትም እንደ ተማሪ የሰው ኃይልም አንድ ወቅት የዚህ የአፍሪካ ኮሎኒያሊዝም በመቃወም ረገድ ከፍተኛ እንቅስቃሴ ሲደረግ ነበረ በመንግስት በኩል። ከእሱ ጋር የተያያዘ ነገር አለ ወይ? አንድ ከመንግስት ጋር አብራችሁ ትሰራላችሁ ወይ? ይደግፋችኋል ወይ? መንግስት ከፍተኛ ድጋፍ ነው እያደረገልን ያለው። ከምናስበው በላይ መንግስት ሁሉን ነገር እሱ እንዲሰራ መጠበቅ የለብንም። መንግስት እኔ ነጋዴ ነኝ። ከ5 ዓመት ጀምሮ በንግድ ነው ያደግኩት። አንድ በፖለቲካ ውስጥ ያደገ ሰው እኔ እንዲረዳኝ መጠበቅ የለብኝም። እኔ የኢኮኖሚውን ፓርቲ ሊይዝለት ይገባል። እኔ የኢኮኖሚ ፓርቲ ይዛለሁ። የአርቱን ፓርቲ የሚይዙለት ባለሙያዎች አሉ። እንዲሁ የእርሻውን ፓርቲ የሚይዝ ይኖራል። የቴክኖሎጂውን ፓርቲ የሚይዝ ይኖራል። አፍሪካ በጣም ብዙ አቅም ያላቸው ዜጎች ያሏት አህጉር ስለሆነች ሁላችን በመተባበር አፍሪካን ከፍ እናደርጋለን ብዬ ነው የማምነው። ተመልካቾቻችን ከአቶ መሐመድ የሱፍ የዋን አፍሪካ መስራችና በዚህ ሀሳብ ዙሪያ ደግሞ የሚነሱ የተለያዩ አስተሳሰቦችን አውርተን እስካሁን ቆይታ አድርገናል። ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁኝ። መልካም በዓል እንዲሆን በድጋሚ እየተመኘው አቶ መሐመድ የሱፍን የዛሬው የበዓል እንግዳችን በመሆኑ ከልብ አመሰግናለሁኝ።